ሃይ ስኩል እያለሁ የሆነ ልጅ እንደሚያፈቅረኝ ነገረኝ። ነገር ግን በወቅቱ ብዙ ወንዶች የፍቅር ጥያቄ ያቀርቡልኝ ስለነበረ ብዙም ትኩረት አልሰጠሁትም ነበር። ፍቅሩን የሚገልጽበት መንገድ ከሌሎች ወንዶች ለየት ያለ እንደነበር ቢሰማኝም ከፊታችን የማትሪክ ፈተና ስለነበረ ሙሉ ትኩረቴን ፈተና ላይ ብቻ ነበር ያደረኩት። የፈተናውም ቀን ደርሶ በሰላም ተፈትነን አለፈ። ከወራት በኋላ ወደ ዩኒቨርሲቲ የሚያስገባኝን ጥሩ ውጤት አስመዘገብኩኝ። የሱን ማለፍ ያወቅኩት የማትሪክ ውጤታችን ልንቀበል ትምህርት ቤት በሄድኩበት አጋጣሚ ነበር። እሱ ግን የራሱን ማለፍ እንኳን ሳያረጋግጥ የኔን ማለፍ አጥብቆ ሲጠይቅ እንደነበረ ጓደኞቼ ነገሩ። በነገሩ ብደነቅም በድጋሚ ብዙም ትኩረት ሳልሰጠው አለፍኩ። ከሳምንታት በኋላ የዩኒቨርሲቲ ምደባችን ለማየት ወደ ትምህርት ቤት ተጠራን። ትምህርት ቤት እንደደረስኩኝ የማስታወቂያ ሰሌዳ ጋር ሄጄ የት ዩኒቨርሲቲ እንደደረሰኝ ስሜን በመፈለግ ማየት ጀመርኩ። አዲስ አበባ ዩኒቨርሲቲ ላይ በጣም ደስ አለኝ። ከዛም ይህን ደስታዬን ለመናገር እየተዛዘርኩ ጓደኞቼን መፈለግ ጀመርኩ። ትንሽ ግቢ ውስጥ ከተዛዘርኩ በኋላ ጓደኞቼ ከሩቅ እየተሳሳቁ ወደ እኔ ሲመጡ ተመለከትኳቸው። ልክ እኔ ጋር ሲደርሱ እጄን ግራና ቀኝ ዘርግቼ አያችሁልኝ አይደል ብዬ ፈገግ አልኩኝ። አዎ አየንልሽ፣ ከአፍቃሪሽ ጋር አንድ ግቢ ለዛውም አንድ ዲፓርትመንት ደረሳችሁ አይደል ብለው ቀለዱ። በወሬያቸው ተበሳጭቼ እንደ ድንገት ስዞር እሱም እንደኔ ጓደኞቹ ከበው እያወሩት ነበር። ደስታውን እየተካፈሉት ይሁን ወይ ደግሞ እያበሸቁት አላውቅም። ብቻ ግን አንገቱን ደፍቶ ፈገግ ሲል ነበር። ድንገት ቀና ሲል ተያየ። ዝዝ ብሎ ሲያየኝ ቆይቶ እያዩት መሆኑ ሲገባው ደንግጦ ፊቱን አዞረ። ይህ ሁሉ ሲፈጠር ሁሉም በራሳቸው ጨዋታ ተጠምደው ስለነበር ማንም ያስተዋለን ሰው አልነበረም። ያየን ስለሌለ እየተደሰትኩ ከጓደኞቼ ጋር ወደ ቤት ተመለስን። ጓደኞቼን ቻው ብዬ ወደ ቤት ከገባሁ በኋላ ስለ ልጁ አስተያየት እያሰብኩ ከሀሳቤ አልጠፋለ። ሳምንቱን በሙሉ ስለሱ እያሰብኩኝ ቆይቼ ትምህርት የምንጀምርበት ቀን ደርሶ ወደ ግቢ ተጠራን። የመጀመሪያ ቀን እሱን ለማየት ብሄድም አልመጣም ነበር። ባለመምጣቱ ድብር ብሎኝ ወደ ዶርም ተመለስኩ። በነጋታው ይመጣል ብዬ ሳስብ ሳይመጣ ቀረ። 3ኛም 4ኛም 5ኛም ቀን በተመሳሳይ ሳይመጣ የረፍት ቀናት መጡ። ሳላስበው በጣም ይናፍቀኝ ጀመር። በጣም ሲደብረኝ ልረጋጋ ብዬ ቅዳሜና እሑድ ከግቢ ውጭ ለማሳለፍ ወደ ቤት ተመለስኩ። ቅዳሜና እሑድ ቤት አሳልፌ ወደ ግቢ ስመለስ ከሩቅ ጥቁር ልብስ ለብሶ ጓደኞቹ ከበው ሲያጽናኑ ተመለከትኩ። ሳምንቱን በሙሉ ሲቀር የሆነ ነገር እንዳጋጠመው ጠርጥሬ ነበር። ሆኖም ግን ምን እንዳጋጠመው ማንንም ሳልጠይቅ ቀኑ አለፈ። ቆይቼ ሳጣራ እናቱ እንዳረፉ ሰማሁ። ቀርቤ ላጽናና ብፈልግም ብዙም ስለማንግባባ ፈርቼ ተውኩት። በዚህ ሁኔታ ለአንድ ወር ቆየን። እሱም እንዳቀረቀረና ዝም እንዳለ ነበር ክላሱን ጨርሶ የሚወጣው። እኔም ወሩ ሙሉ የተከዘ ፊቱን ማየት ሱስ ሆነብኝ። ከቆይታ በኋላ ላናገረው ወሰንኩ። እናም አንድ ቀን በጠዋት ተነስቼ ወደ ክላስ ሲሄድ ግቢው ጭር ብሎ ነበር። እኔም የክላስ ሰዓት እስከሚደርስ ሁሌ የምንቀመጥበት ቦታ መራው። ልክ ስደርስ ከሩቅ ልጁ ቦታችን ላይ ተቀምጦ ሄጄ ላወራው ፈለግኩኝ። ግን ግቢ ውስጥ ማንም ስለሌለ በቆንኩበት ሳይት ዝምቼ ወደ ክላስ ተመለስኩ። በሳምንቱ መምህራችን አንድ ትልቅ አሳይመንት ሰጠን። እናም እኔና ልጁ ከሌሎች ተማሪዎች ጋር አንድ ላይ ተመደብን። ክላስ እንዳለቀ ስለ አሳይመንቱ ለመነጋገር አንድ ላይ የተመደብነው ተማሪዎች ተሰብስበን አሳይመንቱን እንዴት መስራት እንዳለብን እያወራን እያለ ልጁ እኔን ሰርቆ ሲያየኝ አይን ላይን ተገጣጠምን። ደንግጦ አንገቱን አቀረቀረ። ነገሩን ፈገግ ብዬ ያለፍኩት። አውርተን ከጨረስን በኋላ ተበታተነ። እኔም ደብተሬን ቦርሳዬ ውስጥ እየከተትኩ እያለ ዘወር ስል ልጁ ደብተር ረስቶት ሄዷል። አንስቼ ስገልጠው የመጀመሪያው ገጽ ላይ የስሜ መጀመሪያ ፊደል በልዩ ዲዛይን በየቦታው ተጽፏል። ድንገት ቀና ስል ልጁ ወደ እኔ ሲመጣ አየሁት። ደንገጥ ብዬ ቆምኩና ደብተርህን ረሳህ ብዬ መንተባተብ ጀመርኩ። እሱም ፈገግ ብሎ አመሰግናለሁ ብሎ ደብተሩን ተቀብሎ ሊሄድ ሲል ጠራሁት። ልክ ዞር ብሎ አቤት ሲለኝ እጄን እያፋተኩ ስለ እናትህ ሰምቼ በጣም አዝኛለሁ፣ ፈጣሪ ያጽናህ፣ በርታ በላልኩት። እሱ ምንም ሳይለኝ አንገቱን ደፍቶ ባለሁበት ጥሎኝ ሄደ። አስቆሜ ላወራው ፈልጌ ነበር፣ ነገር ግን የክላስ ሰዓት ደርሶ ስለነበር ዝም ብዬ ወደ ክላስ ገባ። ይህ ሁሉ ሲፈጠር የክላስ ተማሪዎችና ጓደኞቼ ከሩቅ እያዩን ነበር። እናም ሲያገኙ አንቺ በቃ ወደድሹ ማለት ነው ጠባረገሽ እያሉ ይቀልዱብኝ ጀመር። በወራቸው በጣም ተበሳጩ። ስሙን እንኳን በአግባቡ የማላውቀው ልጅ ምን ብዬ ነው የምወደው? አሁን ለሱ ለራሱ ይውደደኝ አይውደደኝ አላውቅም።
ብዬ ጮህኩባቸው። ደንግጠው ዝም አሉ። ነገሩ ክላስ ውስጥ ለቀን ሲወራ ቆይቶ ተረሳ። አንድ ቀን ከጓደኞቼ ጋር ግቢ ውስጥ ቁጭ ብለን እያወራን እያለ ድንገት ልጁ ባጠገባችን ሊያልፍ ሲል ጓደኞቼ ከተቀመጡበት ተነሱና መንገዱን ዘግተው አንቺ ግን ምን ማድረግሽ ነው? እንዴት እንደዚህ ታደርጊያለሽ? እያሉ ጮሁብኝ ጀመር። በነገራቸው ግራ ገብቶኝ ዝም ብዬ እነሱን ማየት ጀመርኩ። ይህ ሁሉ ሲፈጠር ጓደኞቼ ልጁ ላይ መንገድ ዘግተውበት ማለፍ ስላልቻለ ቆሞ እየሰማን ነበር። ከዛ ምን እንደተፈጠረ ጠየቃቸው። ይቺ ነቻ አሳይመንት እንደተሰጠን እያወቀች ያበደልናት ብር ስንጠይቃት የለኝም ትለናለች አሉት። እሱም ይሄ ከሆነ ያጣላችሁ ችግር የለውም እኔ እሰጣችኋለሁ ብሎ ከኪሱ ብር አውጥቶ ሰጥቷቸው ባለንበት ጥሎን ሄደ። እኔ ምን እያደረጉ እንዳለ ግራ ስለገባኝ ምን እያደረጋችሁ ነው ብዬ ጠየኳቸው። የኔ ቆንጆ ግራ ገባንሽ አይደል? ለአንቺ ያለውን ስሜት ለማወቅ ፈልገን እኮ ነው ይህ ሁሉ ነገር የፈጠረው። አሁን እሱ እንደሚወድሽ አረጋግጠሻል፣ አንቺስ ምን ታስቢያለሽ ብለው ጠየቁ። እኔም ቆጣ ብዬ አሁን ላይ ማሰብ የሚፈልገው ስለ ትምህርቴ ብቻ ነው። ብዙ ህልሞች አሉ። እናም በዚህ ሰዓት ስለ ፍቅር ማሰብ ካላሚ ወደ ኋላ እንደሚያስቀረኝ ነገር እንደሆነ ነው ማስበው አልኳቸው። እነሱም በመልስ የተገረሙ ልክ እንደሆንኩና ሀሳቤ እንደሚደግፉ ነግረው ልጁ የሰጣቸውን ብር አንቺ ጋር ይሁን ብለው ሰጡኝ። እኔም ተቀብዬ ቦርሳዬ ከተትኩትና ወደ ዶርም ሄድን። ከሳምንት በኋላ ከጓደኞቼ ጋር ወደ ክላስ ሄድን። ልጁ ከኋላ ጠራኝ። አንዴ መሬቱን አንዴ እኔን እያየ ሀሱ እኔ አንቺን ለረዥም ጊዜ ነው የማውቅሽ። ከዛን ጊዜ አንስቶ ልቤ ላንቺ እንጂ ለሌላ ሴት ቦታ ኑሮት አያውቅም። አሁን ላይ አንቺ ምን እንደሚሰማሽ አላውቅም፣ ነገር ግን እንድታውቂልኝ የምፈልገው ነገር ሁሌም እንደምወድሽ ነው አለኝ። እናም ስለሱ ምን እንደማስብ ጠየቀኝ። በዚህን ጊዜ እኔ ለጓደኞቼ የነገርኳቸውን ነገር ደገምኩለት። ሳወራ እየጮህኩኝ ስለነበር እዛ አካባቢ የነበሩ ግቢ ተማሪዎች ትኩረታቸው እኛ ላይ ነበረ። እሱም አንገቱን ደፍቶ ሲሰማኝ ቆይቶ እኔ ካላማሽ ላሰናክልሽ አልፈልግም፣ የኔ አንቺን ማፍቀር ለህልምሽ እንቅፋት የሚሆንብሽ ከሆነ ካሁን በኋላ ወደ ህይወትሽ አልመጣም ብሎ ዞር ብሎ ጥሎ ሊሄድ ሲል ጠራሁትና ብሩን ከቦርሳ ያወጥቼ ከዚህ በኋላ ለኔ ምንም አይነት መስዋዕትነት አያስፈልግም ብዬ ብሩን መለስኩለት። እሱም ምንም ሳይለኝ ተቀብሎኝ ሄደ። ዞሪ ጓደኛዬን ስመለከታት ትክክል እንዳደረኩኝ በእጇ ምልክት አሳየች። ይሄ ሁሉ ነገር ከተፈጠረ በኋላ ምንም ነገር ሳናወራ ሴሚስተር ፈተና ደረሰ። እየቆየ ሲሄድ ያደረኩት ነገር ትክክል እንዳልሆነ ይሰማኝ ጀመር። የብሬክ ሳምንታት ሳይደርሱ በፊት ላወራው ወሰንኩ። አንድ ቀን ውጤት ለማየት ከዶርም ወደ ክላስ እየሄድኩ እያለ ልጁ ወደ እኔ እየመጣ ተመለከትኩት። እኔም ይህን አጋጣሚ መጠቀም አለብኝ ብዬ ወደ ልጁ ተራመድኩ። አጠገቡ ስደርስ ከኪሱ ወረቀት አወጣና ቶሎ ብዬ ባለፈው በማየው መንገድ ስላናገርኩ በጣም ይቅርታ፣ ተረጋግቼ ላናገር ይገባ ነበር አልኩት። እሱም ፈገግ ብሎ ችግር የለውም ሀሱ አለኝ። እኔም ከኪሱ ያወጣው ወረቀት እየተመለከትኩኝ ምን እንደሆነ ስጠይቀው አሁን እርቅ ስላወረድን አያስፈልግም አለኝና ወደ ኪሱ ከተተው። በኋላ ክሊራንስ ለማጻፍ ወደ ሬጅስትራል ቢሮ እየሄደ እንደሆነ ነግሮኝ በቆምኩበት ሄደ። ከሰዓት በኋላ መናፈሻ ውስጥ ቁጭ ብዬ እያለ ከሩቅ ከግቢ ሲወጣ ተመለከትኩት። እኔም ጠርቼ ካስቆምኩት በኋላ የቅድሞ ወረቀት ግን ብትሰጠኝ ደስ ይለኛል አልኩት። እሱም ፈገግ ብሎ አውጥቶ ሰጠኝ። ቤት ገብቼ እስከማነበው በጣም ጨነቀኝ። ቤት እንደገባው ቶሎ ወደ ክፍሌ ገብቼ ማንበብ ጀመርኩ። ትንሽ እንዳነበብኩ ደንግጬ ከተቀመጥኩበት ብድግ አልኩኝ። በጣም ከመደንገጤ የተነሳ እጅ ሲንቀጠቀጥ ይሰማኝ ነበር። ደብዳቤው እንዲህ ይላል። ሀሱ፣ ከሁሉም ነገር በላይ ልነግርሽ የሚፈልገው ነገር በጣም እንደምወድሽና በልቤ ላይ ትልቅ ቦታ እንዳለሽ ነው። እናም ለዘላለም የልቤ ዙፋን ላይ ነግሰሽ ትኖሪያለሽ። ከዚህ በፊት ሳላስበው አስከፍችሽ ከሆነ በጣም ይቅርታ። ህልምሽ ላይ እንቅፋት ሆኖ መገኘት ለኔ ምን ያህል ከባድ እንደሆነ ልትረጅኝ አትችይም። ካወራን ቀን ጀምሮ እንዳኮረፍሽ ይሄው ብሬክ ደረሰ። እናም ለዛ ነው ይሄን ደብዳቤ ጻፍኩልሽ። ምን መሰለሽ ሀሱ፣ ከእናቴ ሞት በኋላ በልብ ህመም እየተሰቃየሁኝ ነው። ህመሙ በጣም እየከፋብኝ መጥቷል። እናም በዚህ ሁኔታ የትምህርቴን መቀጠል ስለማልችል ቤተሰቦቼ ሁለተኛ ሴሚስተርን ዊዝድሮ እንድሞላና የህክምና ክትትል እንዲደረግልኝ ስለወሰኑ በዚህ ሁኔታ ልሰናበትሽ ስላልፈለኩ ይሄን ደብዳቤ ጻፍኩልሽ። ህክምናዬን በሰላም ጨርሼ ወደ ትምህርት ቤት እንደምመለስና እንደምንገናኝ ተስፋ አደርጋለሁ። ሁሌም በጸሎትሽ ሰኝ። በድጋሚ ስላስከፋውሽ በጣም ይቅርታ። ደህና ሁኚ ሀሱ፣ እወድሻለሁ። ሳላስበውን ባይ ደብዳቤው ላይ ጠብ አለ። ሁኔታውን እያሰብኩ ማልቀስ ጀመርኩኝ። ገና ሳይሄድ ይናፍቀኝ ጀመር። ያለበትን ነገር ሳልረዳ በስነ ስርዓት ሳላወራው እንደቀረው ሳስብ በራሴ በጣም ተበሳጨ። የብሬክ ሳምንት አልቆ
ሁለተኛ ሴሚስተር የምንጀምርበት ቀን ደረሰ። ክላሱን ያለሱ እያሰብኩ ድብርት ይወረኝ ጀመረ። ክላስ እንደተጀመረ አንድ አዲስ ልጅ ወደ ክላሳችን መጣና እኔ አጠገብ ተቀመጠ። ሰላም ካሱ እባላለሁ ብሎ እጁን ለትውውቅ ወደ እኔ ዘረጋ። እኔም እጄን አጣምሬ ሐሴት አልኩት። እሱም ቅር እያለው ስለተዋወቅን ደስ ብሎኛል አለኝ። ቀን ወደ ቀን እኔና ካሱ እየተግባባን መጣን። ካሱ ነገሮችን ቀለል አድርጎ የሚመለከት ፈታ ያለ ናዝሬት ልጅ ነው። ሲበዛ ጨዋታ ይወዳል። ባየው ነገር ሁሉ እየቀለደ ያስቀኛል። ሲደብረኝ ማየት እንደማይወድ ሁሉ ይነግረኛል። በጊዜ ሂደትም ጥሩ ጓደኛሞች ሆኑ። እንዲህ እያለ አመቱ ሊጠናቀቅ ትንሽ ጊዜ ቀረው።